ደባሌ ከሌላው ክፍል ተኝታለች። ሌሊት ነው። ኃይለኛ ዝናብ ይዘንባል። ነጎድጓዱ ደግሞ ቤቱን ሊያፈርሰው የደረሰ ይመስለኛል። ከእንቅልፌ ነቅቼ ዝናቡን ሳዳምጥ የምተኛበት ክፍል በር በኃይል ይንኳኳል። ደንግጬ የተነሳውና በውስጥ ስሩዬ ብቻ ከአልጋዬ ወርጄ ማን እንደሚያንኳኳ ጠየቅኩ። ዝምታ። ደራሲ ሙሉጌታ ጉደታ። ዝምታ። ስሜ አስቻለው ተሻለ ነው። እናቴ ነፍሷን ይማራትና ድሮ እንደነገረችኝ ከሆነ ገና ራስ ቤት ከነበርኩበት ጊዜ ጀምሮ ሁሉን ነገር በዝምታ ስለምቀበል ነበር አስቻለው ያለችኝ። ቢርበኝም ቢጠማኝም ብቻዬንም በሆን አላለቅስም ነበር አሉ። አንድ ቀን ባዶ ቤት ጥላኝ ውሃ ልትቀዳ ከቤት ወጣ ትሄዳለች። ይህንንም ታሪክ እሷ ናት የነገረችኝ። አልጋ ላይ ነበር ያስተኛችኝ። ስትመለስ ከአልጋው ላይ ተገልብጭ ወርጄ መሬት ላይ ወድቄ ታገኘኛለች። ሆኖም አላለቅስም ነበር አለች። ከአልጋ ላይ ወድቆ የማያለቅስ ሕፃን ይታያችሁ እስኪ። ማታ ለአባቴ ትነግረዋለች። እሱም በነገሩ ተገርሞ እግዚአብሔር ቻይ አድርጎ ነው የፈጠረው ይላታል። አስቻለው ብላ የሰየመችኝም በዚያው ጸንቶ ይቀራል። ትልቅ ከሆንኩ በኋላ ግን ከግማሽ ደርዘን በላይ ስሞች ወይንም የቅጽል ስሞች አውጥተውልኛል። መሬት፣ ድንጋይ፣ ዝጋታም፣ ደባሪው፣ ጋግርታም፣ ዝምታ ይሉኛል። አብዛኛውን ጊዜ አስቻለው ዝምታ በተባለው ስምና የቅጽል ስም ነው የምታወቀው። አሁንማ እንዲያውም አስቻለው የተባለው ስሜ እየተረሳ ዝምታ ነው የሚሉኝ። እኔ በበኩሌ በእነዚህ ሁሉ ቅጽል ስሞች ተስማምቼ አላውቅም። መሬትም ድንጋይም ዝጋታምም ደባሪም ጋግርታምና ዝምተኛም እንዳልሆን ካውቀዋለሁ። እነሱ ግን የፈለጉትን ስም የመስጠት መብት አላቸው። ውሃውን አፈር አፈሩን ደግሞ ውሃ ብለው ለመጥራት ቢስማሙ ስሙን ስለለወጡት ምን የሚለወጥ ነገር አለ? እኔ ግን ዝጋታም አይደለሁም። አፌ ቢዘጋ ልቤ አልተዘጋም። አፌ አይናገር እንጂ በልቤ ብዙ ላለሁ። ዝምታዬ ራሱ ከንግግር የበለጠ ቋንቋ መሆኑን የተረዱልኝ አይመስለኝም። እንደማይገባቸው ስለማውቅ ለምን አይገባችሁም ብዬ አልከራከራቸውም። ይሄማ ፀሐይ ለምን የጨረቃን ቦታ አልወሰደችም ብሎ አጉል ምጉት ውስጥ መግባት ይሆንብኛል። ለምን የቅጽል ስም አወጣችሁልኝ ብዬም ከሰው አልጣላ። የፈለጋቸውን ስም ይስጡኝ። እኔ እንደሆንኩ የሚሉትን ሁሉ እንዳልሆንኩ አውቀዋለሁ። ቢሆንስ ደግሞ ለምሳሌ መሬት የሚሉት የቅጽል ስሜ ምን ክፋት አለው? ከመሬት የበለጠ ምን ጥሩ ነገር ይገኛል? ሁላችንንስ መሬት አይደል ችላ የምታኖረን? ድንጋይም ቢሆን ጥሩ ስም ነው። የቅጽል ስም የሚያወጡልኝ ሰዎች የድንጋይ ያህል ቁም ነገር እንደማይሰሩ አውቃለሁ። ደባሪውስ ቢሉኝ ምን ቸገረኝ? አምላኬ በአምሳሉ እንደሰራኝ አውቃለሁ። ደግሞስ የገዛ መልኬን እኔው ራሴ እንደ ጭቃ ጠፍጥፌ አልሰራው። በመልኬ ደባሪነት ተጠያቂ ሊያደርጉኝ አይችሉም። ሆኖም አልናገራቸውም። ውሃ ቢወቅጡት ምን ይላል ነው የሚባለው? እምቦጭ። ታዲያ ዝም ስለምል መቼስ የማያደርጉልኝ ነገር አልነበረም። ከላይ እስከ ታች ከሊቅ እስከ ደቂቅ እኔን መሳቂያ ለማድረግ የማይሞክር ሰው ያለ አይመስለኝም። ከላይ ልጀምርላችሁ እስኪ። በተላላኪነት ከምሰራበት መስሪያ ቤት አንድ ቀን አለቃችን ቢሮ አድርስ ተብዬ የተሰጠኝን ወረቀት ይዤ ስገባ እንዲህ አሉ። ስማ ዝምታ፣ ጫማ ስለሚሸት ሁለተኛ እኔ ቢሮ እንዳትገባ። የምታመጣውን ወረቀት ከውጭ ሆነ ለጸሐፊ ያቀበላት፣ እሷ ታመጣልኛለች። መልሱን ውጭ ሆነ ጠብቅ። እሺ ብዬ እጅ ነስቼ ወጣሁ። ሙቀት ሲሆን ጫማዬ እንደሚሸት ታውቃለሁ። ሆኖ ማታ ማታ ከመተኛቴ በፊት እግሬንና የእግር ሹራቤን ሳላጥብ ቀርቼ አይደለም። መጀመሪያ ነገር ከቤቴ ወደ ሥራ የምመላለሰው በእግሬ ነው። መቼስ በ70 ብር የወር ደሞዝ በታክሲ አልመላለስ ወይንም 4 ጥንድ ጫማዎች አልገዛ። በዚያ ላይ መስሪያ ቤት ውስጥ እረፍት የለኝም።
ከጠዋት እስከ ማታ ፎቁን ስወጣና ስወርድ ከአንዱ ቢሮ ወደ ሌላው ስሯሯጥ ነው ሙሉ። መቼም የማይልከኝ ሰው አልነበረ። ዝምታ እዚህ ሂድ፣ እሺ። ዝምታ እዚያ ሂድ፣ እሺ። ዝምታ ይህንን አምጣ፣ እሺ። ዝምታ ያንን አምጣ፣ እሺ ነው የምለው። የአለቃችን ጸሐፊ እንኳን ከመስሪያ ቤት ውጪ አንዴ ለፊቴ ቅባት ግዛልኝ፣ አንዴ ደግሞ ውጭ የሚጠብቀኝ መኪና መጥቶ እንደሆነና ሂድና ተመልከት ትለኛለች። ሌላ ቆርቶ በየወሩ ከፋርማሲ ግዛ እያለች ዘውትር ስትልከኝ ግድ የላትም። ይህ ሁሉ ታዲያ ዝም ስለምልና እሺ ስለምል አይደል? እንደ ሞኝ እንደሚያዩኝ ያውቃለሁ። እኔ ግን ሞኝ አይደለሁም። ለሰው መታዘዝ ምን ሞኝነት ነው? እነሱ ከቦታ ቦታ መንቀሳቀስና መስራት የማይወዱ ሰነፎች ናቸው የተሞኙት? ወይንስ እኔ ስሰራም ብሎ ሰውዬ ነኝ የተበለጥኩት? አሁንም ቢሆን አልናገርም። ፍርዱን ለህሊናቸው ተወዋለሁ። ወደ ተነሳውበት ታሪክ ልመለስና አለቃችን ጫማው ይሸታል ያሉኝ ነገር ቤት አድርጎ ከሰው ጆሮ እንደገባ አላውቅም። ሰው ሁሉ መሳቂያ መሳለቂያ ያደረገኝ። ምን ብለው እንደመከሩኝ ታውቃላችሁ? ግማሹ አለቃችን ቢሮ ሳትደርስ ጫማህን በሩ ላይ አውልቅና ባዶ እግርህን ግባ ይለኛል። እስኪ ይታያችሁ፣ የአለቃችን ቢሮ ቤተ መቅደስ አይደለም። ባዶ እግሬን በዚያ በቀዝቃዛ ሲሚንቶ ላይ የሚሄደው ለነፍሴ ወይንስ ለስጋዬ እንዲሆነኝ ብዬ ነው? ደግሞስ ባዶ እግሬን ስገባ እሳቸውስ ቢሆኑ ምን ይሉኛል? አበደ ብለው የባሰ ከስራ ሊያባርሩኝ ይችላሉ። ድሮም እንደማይወዱኝ ያውቃለሁ። በበኋላ ቆረቆር ይሏቸዋል። እንደዚህ ነው። ግማሾቹ ደግሞ እንደዚህ ይሉኛል። ዝምታ ለምን ነጠላ ጫማ አታደርግም? ይታያችሁ እስኪ እኔን የሚያክል የ42 ዓመት ሰውዬ መንግሥት መስሪያ ቤት ውስጥ በነጠላ ጫማ ወለሉን እየጠፈጠፍ ወጧ እንዳማረላት ባልቴት ወዲያና ወዲህ ስል እሺ ብዬ ነጠላ ጫማ ብገዛ እኮ መልሰው ሊስቁብኝ ነው። የነጠላ ጫማዬን ድምፅ ከሩቅ እየሰሙ ይኸውላችሁ ዝምታ መጣ፣ ዝምታ ወደዚያ ሄደ እያሉ ሲሳለቁብኝ ሊውል እኮ ነው። መቼም እንደ ሰው ሳይሆን እንደ አሻንጉሊት አይደለም ያዩ። የ42 ዓመት አሻንጉሊት አግኝተዋል። አሁንስ ቢሆን መሳለቂያ መሆኔ መቼ ቀረ? እንዲያው ዝም ብዬ እለፋለሁ እንጂ። ደሞዝ ስቀበል ጥርሴን ነከስኩና አዲስ ጫማና ካልሲ ገዛው። ታዲያ አዲሱን ጫማዬን ያደረግኩት ዕለት በልበ ሙሉነት የተለመደውን ወረቀት ይዤ አለቃዬ ቢሮ ስገባ መጀመሪያ ጫማዬን ተመለከቱና ሆዳቸውን እስኪያማቸውና አይኖቻቸው እስኪያለቅሱ ድረስ ሳቁብኝ። እኔም ደንግጬ ምን አጠፋው ብዬ ጠየኳቸው። ሳቃቸውን እንደምንም አቋረጡና ካፖርቱ የሚል ርዕስ ያለውን ጎግል የሚባለው የሩሲያ ደራሲ የጻፈውን ታሪክ አንብበሃል ብለው ጠየቁኝ። ደነገጥኩና እንዳላነበብኩት ነገርኳቸው። በተባለው ታሪክ ውስጥ አካኬቪች የተባለውን ገጸ ባህሪ እንደምመስል ነገሩኝ። ከዚያም ታሪኩን ፈልጌ እንዳነበውና መሰሌን ሰው እንዳውቀው አዘዙኝ። ለምን ከልብ ወለድ ታሪክ ጋር እንዳመሳስሉኝ አልገባኝም ነበር። እንደ እውነቱ ከሆነ ምን ጊዜ ያለኝና ነው ልብ ወለድ መጽሐፍ የማነበው? እየየ ሲዳል አይደል? ሆኖም መቼም ያለቃ ትእዛዝ ስለሆነ የተባለውን ታሪክ ፈልጌ ለማንበብ ቃል ገባውና ከቢሮ ወጣሁ። ገና የታዘዝኩትን ታሪክ አግኝቼ ሳላነበው የካፖርቱን ጉድ ሰማሁት። ለካስ በተባለው ታሪክ ውስጥ አካኬቪች የሚባል አንድ ሰውዬ አዲስ ካፖርት ገዝቶ ስራ የሄደ ዕለት የባልደረቦቹ መሳለቂያ ሆኖ ነበር። ጓደኞቼ ናቸው የሚነግሩኝ። እስኪ ይታያችሁ፣ በሌላው አገር ድሮ የተፈጸመውን ታሪክ ከኔ ጋር ምን የሚያገናኘው ነገር አለ? ቢሆንም ምንም አልተናገርኩም። ለትንሽ ቀን አካኬቪች እያሉ ሲጠሩኝ ከረሙና ወረቱ ሲያልፍላቸው እርግፍ አድርገው ተዉት። ታዲያ ዝም ማለቴ ምን ጎዳት ትሉኛላችሁ? ጸዳለ የምትባለዋ አዲስ ተላላኪ ተቀጥራ ከመጣች ከጥቂት ቀናት በኋላ እንደዚህ አሉኝ። ጸዳለ እወደዋለሁ ቢያነጋግረኝ ምን አለበት ትላለች። ሂድና አነጋግራት። ዝምታ ይታያችሁ እስኪ
ሴት ቤት መሄድ በጀመርኩበት ዘመን በወልድ ኖሮ እኮ ጸዳለ የተባለችውን ልጅ የምታህል አደርስ ነበር ብለው ልጄ ከምትሆን ኮረዳ ጋር ሊያፋቅሩኝ ይወተውቱኝ ገቡ። እኔ ግን እንኳን ጸዳለን ልከጅል ይቅርና 1-2 ብርሌ ጠጅ ጠጥቼ ተረት ሰፈር ወዳለው ቤቴ ስጓዝ ከመንገዱ ግራና ቀኝ የተኮለኮሉትን ሴተኛ አዳሪዎች እንኳን ዞር ብዬ አይቻቸው አላውቅም። በ70 ብር ደሞዝ እንኳን ሴት ጠግቤ የማልበላበት ቀን እንኳን ሞልቷል። ትናንት ጫማው ይሸታል እያሉ ሲሳለቁብኝ ከረሙና ዛሬ ደግሞ ሴት አጩልኝ። ዝም አልኳቸው። ታዲያ አርፈው ሊቀመጡ ነው? ጸዳለ ከተባለችው ልጅ ዘንድ ይሄዱና ደግሞ እወዳታለሁና አስተዋውቁኝ ብሏል ይሏታል። በኋላ ነገሩ ካለፈ ነው የሚነግሩኝ። ጸዳለ ኃይለኛ ቢጤ ነበረችና አንድ ቀን እንዲህ አለችኝ። ለመሆኑ በምን ብትገምተኝ ነው እንደዚህ ደፈርከኝ? ባክ እንዳንተ 2 ጸጉር ያወጣች ሴት ሞልታለች። እኩያን አትፈልግም? ቢያንስ አንተ አባቴ ትሆናለህ ብላ ከፍ ዝቅ አድርጋ ተናገረችኝ። ምንም አላልኳት። ከጥቂት ጊዜ በኋላ የነዛ የተንኮለኞች ሥራ መሆኑን ራሷ ስትደርስበት መልሳ ይቅርታ ጠየቀችኝ። ታዲያ ዝም ማለቴ ምን አከፋ? ደግሞስ እኔ አሻፈረኝ ያልኳቸው እንጂ እነሱ ቁልቁል ወርደው ሴትና ወንድ አገናኝ ሲሆኑ ለመሆኑ ራሳቸውን ማስከበራቸውንም አዋረዳቸው? የነሱ ውሽክታ በለጠ ወይንስ የኔ ዝምታ? አሁንም መልሱን ለነሱ ተዋለሁ። ምን ያደርጋል፣ ከዚያም በኋላ ቢሆን አላረፉም። ዝምታ መቼ ነው ልብስን የምትለውጠው ይሉኛል። እስኪ ይታያችሁ፣ አንዱ ለሚለብሰው ልብስ ሌላው ምን አስጨነቀው? ዝምታ በወርቅ ሲለወጥ ነው ይላል ሌላው። ያልተናገረ ምላሱ ይቆረጣል፣ አንዱ ይቀበላል። እነሱ ለፍልፈው ምን ሲፈይዱ ነው? በዝምታ ነው የሚጀመረው፣ ሌላው ይመልስለታል። ምላሱ ሲቆረጥስ ዝም አይልም፣ ይናገራል። ሶስተኛው ሰው ያክልበታል። ዝምታ ደሞዝ ምን ታደርገዋለህ? አንዱ በሌላው ደሞዝ ምን አገባው? ይችም ደሞዝ ሆና ጠያቂ ተነሳባት። ለውሽማው ይሰጣታል። አራተኛው ሰው ይመልስለታል። ዝምታ ለምን ሚስት አታገባ? አገባ ባላገባ ምን ቸገራቸው? አንድ ሰሞን መስሪያ ቤታችን ውስጥ አንድ ነገር ተፈጸመ። አለቃችን ጠዋት ስራ ሲገቡ ጠረጴዛቸው ላይ እንዲህ የሚል ጽሑፍ የተጻፈበት ወረቀት ያገኛሉ። በአድሎ፣ በዝምድና፣ በሀገር ልጅነት፣ በጉቦና በአማላጅ ያለ ችሎታቸው ለሰራተኞች እድገት መስጠትና ያለ አግባብ ደሞዝ መጨመር በሀገርና በህብረተሰቡ ላይ ጭምር ታላቅ በደል መፈጸም ነው። አለቃችን ወረቀቱን ሲያነቡ በንዴት ይጦፋሉ። ወዲያውም ወረቀቱን ማን እንደጻፈው ለማወቅ አውጫጭኝ በሚስጥር ይጀመራል። እነዛው የሚቀልዱብኝ ሰዎች አሁን ደግሞ ምን ይላሉ መሰላችሁ? ምናልባት ዝምታ መናገር ስለማይወድ የሚሰማውን ለመግለጽ ብሎ ያደረገው ይሆናል ብለው ማስወራት ጀመሩ። እኔ ግን የተጻፈውን ሐሳብ ትክክለኛ መሆኑን ባውቅም እኔ ስላልጻፍኩት ነገሩን ሰምቼ ዝም አልኩ። እየዋለ እያደረ ነገሩ በእኔ ላይ ከረረ። በመጨረሻም እሱ መሆን አለበት የጻፈው ብለው በጭፍን ወሰኑብኝ። አለቃችን ቢሮአቸው ድረስ አስጠሩኝና ለብቻዬ አነጋገሩኝ። የዚህን ጊዜ ግን ጫማዬን አይተው ለመሳቅ ጊዜ አልነበራቸውም። እኔ በሰው ማላገጥ አልወድም እንጂ በንዴት የተኮመታተረውና ድሮም ቢሆን ፉንጋ ቢጤ የነበረው የመልካቸው ሁኔታ ልቤ እስኪፈርስ ድረስ ባሳቀኝ ነበር። ወረቀቱን ማን የጻፈው ብለው ጠየቁኝ። እንጃ አላውቅም አልኳቸው። አንተ አይደለህም? እኔ አይደለሁም። ከዚያም ወረቀትና ብር ሰጡኝና እንዲህ ብለህ ጻፍ አሉ። እኔ አስቻለው ዝምታ የተባለውን ወረቀት አለመጻፌን በተለመደው ፊርማዬ አረጋግጣለሁ። የነገሩኝን ቃላት ጻፍኩ። ከዚያም የእጅ ጽሑፌን ተመልክተው ጻፈው ተብዬ ከተከሰስኩበት ወረቀት ጋር አመሳከሩና ልክ ነህ፣ አንተ አይደለም የጻፍከው፣ ያንተ የእጅ ጽሕፈት አይደለም
በማለት ንጽህናዬን መሰከሩልኝ። ከጥቂት ቀናት በኋላ በተደረገው ተመሳሳይ የእጅ ጽሕፈት ምርመራ የተባለውን ወረቀት የጻፈው ሰው በትክክል ታወቀ። ሰውየውም አመነ። እንደ አጋጣሚ ሆኖ መስሪያ ቤታችን ውስጥ የመጨረሻው ዳተኛ የሚባለው ሰራተኛ ነበር። ወረቀቱን መጻፉን አምኖ ቅጣቱን ተቀበለ። እስኪ ይታያችሁ፣ የመጨረሻው ሰነፍ ሰራተኛ ለምን ደሞዝ አልተጨመረልኝ በማለት በተንኮል ያንን ወረቀት ጽፎ እኔ ጻፍኩት በማስመሰል ስሜን ሊያጠፋ ሲሞክር፣ እውነቱ ባይታወቅ ኖሮ ከስራዬ ልባረር እችል ነበር። ታዲያ ከእሱ የስም ማጥፋት ዘመቻና ከኔ ዝምታ የትኛው በልጦ ተገኘ? ሌላም ብዙ ነገር አይቼ ዝም ብያለሁ። ለምሳሌ ያ የድሮ የመስሪያ ቤታችን ገንዘብ ያዥ 15,000 ብር ጎደለብኝ ብሎ የመስሪያ ቤቱን ሰራተኞች እርዳታ ጠይቆ ብዙ ገንዘብ ከሰበሰበ በኋላ የእርዳታውንም ገንዘብ በሐሰት ጠፋብኝ ያለውንም ገንዘብ ይዞ ከጠፋ በኋላ እንደ አጋጣሚ ሻሸመኔ ዘመድ ለመጠየቅ ሂጄ ያገኘሁት ጊዜ ምን እንዳለኝ ታውቃላችሁ? አስቻለው፣ እናንተ በዝምታችሁ ተቀብራችሁ ቀራችሁ። እኛ በቅልጥፍና ስንት ተአምር ሰራን። ድርሻዬን ይዤ ጠፍቻለሁ። መቼም አንተ ለማንም ስለማትናገር እውነቱን ልንገር፣ እዚያ መስሪያ ቤት ውስጥ 21 ዓመት አገልግያለሁ። ጡረታ መውጫዬም ደርሶ ነበር። ከኔ በኋላ የተቀጠሩት ሁሉ በእድገት በልጠውኝ ሲሄዱ እኔ በየወሩ ለሰራተኛው ደሞዝ ከመክፈል ፈቀቅ አላልኩም። 5 ሳንቲም ኪሴ ውስጥ አልነበረኝም። የነበረኝ አማራጭ አንድ ብቻ ነበር። ከገንዘብ ጋር እየዋልኩ በብድር መኖሩ እንቆቅልሽ ሆነብኝና ያሰብኩትን ፈጸምኩ። ካጠፋው ቅጣቴን በወዲያኛው ዓለም እቀበላለሁ። በዚህኛው ዓለም ግን የሚያገኙኝ አይመስለኝም ካለ በኋላ እንድጋበዝለት አጥብቆ ለመነኝ። አልተጋበዝኩም። በእሱ እጅ መብላት መጠጣቱ ከወንጀሉ ተካፋይ የሚያደርገኝ መስሎ ተሰማኝ። ታዲያ ነገሩን ለማንም አልተናገርኩም። ሰውየው በዘረፈው የመንግስት ገንዘብ የንግድ ቤት ከፈተበት። አስቻለው፣ አንተ ታማኝ ስለሆንክ መልእክት እንላከ እያሉ መስሪያ ቤት ውስጥ ለብዙ ሰዎች በእጅ የምሰጠው ኢንቨሎፕ ይሰጡኛል። ኢንቨሎፑን ለተባለው ሰውዬ ስሰጠው ይከፍተውና ከውስጥ 100፣ 200 ወይንም ከዚያም በላይ እንደ ሁኔታ አውጥቶ ኪስ ውስጥ ከጨመረው በኋላ ዝምታ፣ ታዲያ ዝም ነው እሺ ይለኛል በማስጠንቀቅ። የድፍረቱ ድፍረት እኔን ከመጤፍ ሳይቆጠር ፊቴ ላይ ነው የጉቦውን ገንዘብ የሚቆጥረው። በዚያኑ ሰሞን ታዲያ አዲስ ሰራተኛ ሲቀጠር ሳይ የማመላለሰው ኤንቨሎፕ ትዝ ይለኛል። ሚስጥሩ ይገባኛል። ሆኖም ለማንም አልናገርም። ምንስ ብዬ እናገራለሁ? ብናገርስ ምን ፋይዳ አለው? አንዳንድ ጊዜ ግን በሆዴ መሳቄ አልቀረም። መቼ መሰላችሁ ምስቀው? የመስሪያ ቤት ባልደረቦቼ የመንግስት ገንዘብ ዘርፎ የጠፋውን ሰውዬ ጎበዝ፣ ጥይት፣ አራዳ፣ ቀልጣፋ ብለው ሲያሞካሹና በተዘረፈው ገንዘብ ብዛት መጎምጀታቸውን ስመለከት ነው ምስቀው። ኢንቨሎፑን የማመላለስላቸው ሰዎች ደግሞ ንጹሃን፣ ቀጥተኞች፣ ታማኞች ብለው ሲጠሯቸውም ከልቤ ስቃለሁ። በዚህን ጊዜ በወሬ እንደዚህ ላለሁ፣ አይዟችሁ በርቱ፣ አስቻለውን መሬት፣ ድንጋይ፣ ደባሪ እያላችሁ ሌቦቹን ጎበዞች፣ ቀልጣፎች፣ ጉቦኞቹን ደግሞ ታማኞች በሏቸው። አንድ ቀን እውነቱ ሲታወቅ በምላሳችሁ ታፍሩበታላችሁ። ዳሩ ምን ሕሊና አላችሁና የዚያን ጊዜም አዳዲስ ውሸቶችን ከመፈልፈል አትቆጠቡም እያልኩ ስቃለሁ። ሌላው የምስቅበት ነገር ደግሞ እንደዚህ ነው። እነኛው ኤንቨሎፕ የማመላለስላቸው ሰዎች የመስሪያ ቤታችን ስብሰባ በሚሆንበት ጊዜ የሚናገሩት ነገር ነው የሚያስቀኝ። አገራችን እንድትበለጽግ ሁሉም ሰው በሐቅ መስራት አለበት ይላሉ። በሌላ ጊዜ ደግሞ ጉቦኝነት የእድገት ጠንቅ ስለሆነ ሲሉ እሰማቸዋለሁ። ታዲያ በሆዴ መሳቄ ይብዛብኝ ብላችሁ ነው? ጥርሴስ መቼም አይገለጥም።
የዚያን ጊዜ ታዲያ የእናቴ የድሮ ነፍስ አባት ትዝ ይሉኛል። አሁንም በሕይወት አሉ። ጎረቤቴ ናቸው። ሲያገኙኝ እንዲህ ይሉኛል፣ ልጄ ከሁሉም በወዲያኛው ዓለም ምሕረት የሌለው በደል ያልደከሙበትን ፍሬ መሰብሰብ፣ ጉቦ መብላትና ሰውን ያለ አግባብ ማንገላታት ነው። በግንባር ወዝ ብላ ያለውን ቃል እንዳጥስ የተራቡ የተጠሙና የተጎሳቆሉ ወገኖቻችንን እናስብ። ወደ ላይ ብቻ ሳይሆን አንዳንድ ጊዜ ወደ ታችን ማየት ይገባናል። እኛ ከጠገብን ለሌላ ሰው ግድ የለንም። በቆረጥነው ዛፍ ምትክ ሌላ አንተክልም። በገዛ እጃችን አገራችንን በረሃ አደረግናት። ስንት ወገናችን በረሃ ባለቀ። ፈጣሪ ቆንጆ አገር ሰጥቶን ነበር። ምድረ በዳ እንዳናረጋት እሰጋለሁ። አደራህን አስቻለው፣ ክፋትን በሩቁ ሽሸው። ተበደል እንጂ አትበድል። የኋላ ኋላ ወደማይቀረው ቤታችን ስንሄድ ሁላችንም የዘራነው መሰብሰባችን አይቀርም ይሉኛል። እኔ ደግሞ በሆዴ እንዲህ እላለሁ፣ አባቴ የምድርም ፍርድ እንዳለ አይዘንጉት። ከዚያም የእንጨት መስቀላቸውን ያሳልሙኝና ይሄዳሉ። እንደገና ዝምታ፣ ለምን ሚስት አታገባም እያሉ ይወተውቱን ጀመር። ከምኖርበትም ሰፈር ያሉ ጎረቤቶቼ ለምን እንደማላገባና ልጅ እንደማልወልድ፣ ለምን ብቻዬን መኖር እንደፈለግኩ ዘውትር ይጠይቁኛል። አልመለስላቸውም። በመጨረሻም አንድ ቀን አንዷን ሴትዮ ቤቴ ድረስ ይዘው መጥተው አስቻለው፣ በሞቱት እናትህ ብለህ ይችን ሴትዮ በሥራ ምክንያት ከክፍለ ሀገር ተቀየራ መጥታ ማረፊያ ቤት ስላጣች እየተሰቃየች ናትና ደባል አስገባት። የጠየካትን ኪራይ ትከፍልሃለች። ጸባዋ ቆንጆ ነው፣ ታየዋለህ። ለአንተም ቢሆን ከብቸኝነቱ ይልቅ ከሰው ጋር መኖሩ ይሻልሃል አሉኝ። በጣም የምወዳትን የሞተችውን እናቴን ስም ጠርተው ስለለመኑኝ ብቻ እሺ አልኳቸው። ያንኑ ዕለት ማታ ሴትየዋ አልጋዋንና ጥቂት ዕቃዎቿን ይዛ በቤቴ በደባልነት ገባች። 1 ሳምንት፣ 2 ሳምንት፣ ወር፣ 2 ወር አለፈ። ሴትየዋ ሥራ የላትም። ጸባያዋም ቢሆን ዝም ብዬ ስመለከተው እነሱ እንዳሉት ሳይሆን የሚገርም አይነት ነበር። ትዝ ይለኛል፣ ክረምት ገብቶ ነበር። እንደ ወትሮው ሁሉ እኔም በአንደኛው ክፍል ውስጥ ተኝቻለሁ። ደባሌ ከሌላው ክፍል ተኝታለች። ሌሊት ነው። ኃይለኛ ዝናብ ይዘንባል። ነጎድጓዱ ደግሞ ቤቱን ሊያፈርሰው የደረሰ ይመስለኛል። ከእንቅልፌ ነቅቼ ዝናቡን ሳዳምጥ የምተኛበት ክፍል በር በኃይል ይንኳኳል። ደንግጬ የተነሳውና በውስጥ ስሩዬ ብቻ ከአልጋዬ ወርጄ ማን እንደሚያንኳኳ ጠየቅኩ። ደባሌ ነበረች የምታንኳኳው። በሩን ከፈትኩና ለምን እንዳኳኳች ጠየቅኳት። መብረቅ ስለምፈራ ብቻዬን መቆየት አልቻልኩም። ጨለማ ውስጥ ደግሞ ሰው የሚመስል ነገር ቆሞ አየሁት። እርግጠኛ ነኝ ሰይጣን ከመብረቅ ለመደበቅ ቤት ውስጥ ገብቷል አለች። በዚህን ጊዜ ኃይለኛ ነጎድጓድ ተሰማ። ደባሌም በስመ አብ ወልድ ወመንፈስ ቅዱስ ብላ በጨለማ ውስጥ ስትዘል አጠገቤ ስለነበረች ተጋጨኝ። እጄን ዘረጋሁና ደባሌን በጨለማ ውስጥ ያስኳት። እንዳትወድቅ ብዬ ነበር ያስኳት። እሷ ግን አንድ ጊዜ በኃይል ጮኸችና እውነት አንተ አስቻለው ነህ ወይንስ ቅድም ጨለማ ውስጥ ያየሁት ሰይጣን ብላ ጠየቀችኝ። እውነት መስሎኝ እንዳትፈራ ብዬ እጇን ያዝኩና ሰይጣኑን አለመሆኔን አረጋገጥኩላት። ከዚያም እንዳያስኳት አልጋዬ አጠገብ አደረስኳትና አይዞሽ ዝም ብለሽ አልጋ ላይ ተኚ፣ እኔ ወንበሩ ላይ እቀመጣለሁ አልኳት። ወንበሩ ከአልጋው አጠገብ ነው። ካጠገቧ ከሄድኩ የልብ ድካም በሽታ ስላለባት መብረቅ የወረደን እንደሆነ በድንጋጤ ብቻ እንደምትሞት በልመና አይነት ነገረችኝ። እሺ አልኩና አልጋው ጫፍ ላይ አጠገቧ ተቀምጬ ነጎድጓሩን እያዳመጥኩ የጠፋው መብራት እስኪመጣ ድረስ
በጨለማ ውስጥ መጠበቅ ጀመርኩ። ዝናቡም ሳያቆም መብራቱም ሳይመጣ እንቅልፍ አሸንፎኝ አልጋው ጫፍ ላይ ጋደም አልኩ። ደባሌ አጠገቤ እንደነበረች አስታውሳለሁ። ጠዋት ሲነጋ ታዲያ በሕይወቴ ደርሶብኝ የማያውቅ ድንጋጤ ልቤን ሊነሳኝ ምንም አልቀረውም። ደባሌ ክንዶቿን አንገቴ ላይ ጠምጥማ ተኝታለች። አንገቴን የጨመደዱትን ክንዶቿን አላቀቅኩና በተከታታይ 3 ጊዜ አማትቤ ከአልጋው ላይ ኮረድኩ። በኋላ ልብሴን ለባብሼ ወደ ሥራዬ ሄድኩ። ቀኑን ሙሉ የማታው ነገር ሲገርመኝና ሲያሳፍረኝ አለ። ማታ ወደ ቤቴ ስመለስ ሌላ እንግዳ ከደባሌ ጋር ተቀምጦ አገኘሁት። ገና ከመግባቴ አስቻለው ና ተዋወቀው ወንድሜን አለች ደባሌ። ምንም ሳልጠራጠር ከሰውየው ጋር ተዋወቁ። ዕድሜው ከ35 የማይበልጥ ጠረንገሎ ነው። በአካል የእኔ ተቃራኒ ማለት ነው። ከሰውየው ጋር ከተዋወቅኩ በኋላ መኝታ ቤቴ የገባሁና አልጋዬ ላይ አረፍ አልኩ። ወዲያው የክፍሉ በር ተንኳኳ። አበበች ነበረች አንኳኳችው። በነገራችን ላይ የደባሌ ስም አበበች ነው። በሩን ከፈትኩላትና ገባች። ከዚያም አስቻለው ለእንግዳው መጋበዣ ገንዘብ አምጣ እስኪ አለችኝ። ልሁር መዳረሻ ብዬ ከአፌ ቦጭቄ ያስቀመጥኳትን ድፍን 5 ብር አውጥቼ ሰጠዋትና ወንድሜ ነው ያለችውን ሰውዬ አስተናገደችበት። ከዛሬ ነገ ይሄዳል ስል እንግዳው ብዙ ቀን ቆየ። በመጨረሻም ወንድም ተብዬው የሄደ ዕለት ማታ ቤት ስገባ አበበች አልጋዬን አንጥፋ እኔ ከማድረግበት ክፍል ውስጥ ቡና አፍልታ ጠበቀችኝ። ቤቱ ጸድቷል። ምንም ሳልናገር ቡናውን ጠጣሁ። ትንሽ ቆየችና ደግሞ የኔን ፍቃድ እንኳን ሳትጠይቅ አልጋዬ ላይ ወጥታ ለጥ አለች። የዝናቡ ዕለት ሌሊት የሆነው ሁሉ ትዝ አለኝ። ዛሬ መብረቁም ሰይጣኑም የለም ሂጂና አልጋሽ ላይ ተኚ ልላት ካፌ ላይ መለስኩት። ለምን አበበችን አታገባትም አሉኝ እነዚያው መጀመሪያ በደባልነት እንድትኖር ያመጧት ሰዎች። አሃ አጀሪት ሁኔታውን ነግራቸዋለች ማለት ነው። ትናንት ዋሽተው ቤት ያስገቧት፣ እሷም የልቧን ሰራች። ዝም ስላልኳቸው ዛሬ ደግሞ ዋሽተው ሊድሩኝ ነው አልኩ በልቤ። የተፈራረምንበት የ80 ወረቀት ቀለሙ ሳይደርቅ ወንድም ተብዬው እንግዳ እንደገና ከተፍ አለ። የሚስቴ ወንድም ነው ብዬ እንደ ወጉና እንደ አቅሜ ከጋበዝኩት በኋላ አረቄ ተገዝቶ ስንጠጣ መሸንና መቼም መተኛት አይቀርም ተኛን። እኔ በባል ወግ፣ እንግዳው በእንግድነቱ ካበበች የድሮ አልጋ ላይ ተኛ። ዶሮ ሲጮህ ከእንቅልፌ ብንን አልኩ። አበበችን ከጎኔ ሳጣት ደነገጥኩ። መብራቱን ሳላበራ ቀስ አልኩና ከአልጋዬ ወርጄ በጨለማ ውስጥ እየዳበስኩ እንግዳው ተብዬው ሰውዬ ወደ ተኛበት ክፍል ሄድኩ። በእውነቱ ያን ዕለት ሰይጣን ገፋፍቶኝ ይሆናል እንጂ እንደዚህ አይነት ተንኮል ከዚያን ቀን በፊት አስቤ አላውቅም። ምናልባት ከጋብቻው ጋር አዲስ ጸባይ ተጋብቶብኝ ይሆናል። ድንጋጤም ጭምር ሊሆን ይችላል። ሰውየው ከተኛበት አልጋ አጠገብ ስደርስ እንዲህ የሚል ድምፅ የሰማሁ መሰለኝ። ቀስ ብለሽ ትሄጃለሽ፣ አረቄ ስለጠጣ ቶሎ አይነቃም። ወንድም ተብዬው ነበር። ያወቀ እንደሆነ ይገድለኛል፣ ልሄድ። አበበች ነበረች። ድንጋጤው ጨለማ ውስጥ ራሴን አዝሮ ሊጥለኝ ነበር። በፍጥነት ወደ አልጋዬ ተመልሼ ተኛው። ትንሽ ቆይታ አበበች ተመልሳ መጣችና ከጎኔ ተኛች። እንቅልፍ የያዘኝ መስዬ ያዳምጣታለሁ። በልቤ ታዲያ አሁን ማን ሊሆን ያታለልሽው እኔን ወይስ ራስሽን እላለሁ። ይህ በሆነ በስንተኛው ወር እንደሆነ በቅጡ ባላስታውስም አንድ ቀን አበበች እንዲህ አለችኝ። አስቻለው መውለጃዬ ስለደረሰ የገንፎል ማዘጋጃ ገንዘብ ያስፈልገኛል። ደነገጥኩና ለመጀመሪያ ጊዜ ስንት ወር ሆነሽ ብዬ ጠየኳት። 8 ሞልቶኛል አለኝ። ታዲያ አልኩና ልናገር ያሰብኩትን ነገር መልሼ ተውኩት። ታዲያ ምን አለች አበበች በቁጣ።
ታዲያ ገንፎ ላያስፈልገኝም? ባዶ ቤት ልውለድ? ከተጋባን ስንት ጊዜ ሆነን? እንደገና ጠየቅኳት። በሷ ብሶ አሁንም እየተቆጣች ከመጋባታችን በፊት የሆነውን አታስታውስም ማለት ነው ብላ ጠየቀችኝ። ከዚህ በኋላ አልጠየቅኳትም። ደግነቱ ያን ሰሞን ትንሽ እቆ ስለነበረችኝ እንደ አጋጣሚ ሆኖ እጣው ለኔ ወጣና የጠየቀችኝ ገንዘብ ሰጠኋት። ከወር በኋላ አበበች ወለደች። ልጁን አየሁት። ቁርጥ ያንን ወንድም ያለችውንና በእንግድነት ቤታችን የሚመላለሰውን ሰውዬ ይመስላል። የጎረቤቱ ሰው እንኳን ደስ አለ ወንድ ልጅ ከነቃጭሎ አገኘ ሲለኝ ሁሉ አፌ በአምላካችሁ ቢልም ልቤ ግን አንተ አስቻለው ይህንንም ነገር በዝምታ ልታልፈው ነው እያለ መጎትጎቱን አልተወም ነበር። አበበች አራስ ቤት እያለች ወንድም ተብዬው ተመልሶ ሲመጣ ብዙ አረቄ ከጠጣ በኋላ እንዲህ አለኝ። ስማ አቶ አስቻለው፣ ይቅርታ አድርግልኝና የተወለደው ልጅ የኔ ነው። አውቃለሁ ያንተ ነው አልኩ። እንዴት አወቅ? መልኩ ቁርጥ አንተን ነው የሚመስለው። የምሬን እኮ ነው የምልህ። እኔም የምሬን ነው። እንዴት አወቅ ታዲያ? ሁሉንም ነገር አይቻለሁ፣ ሰምቻለሁ። ታዲያ ምን እያወቅ እንዴት ዝም አልክ? ታዲያ ምን ላድርግ? አልመለሰልኝም። ነገሩ መልሶ ራሱን ሳይገርመው የቀረ አይመስለኝም። ልጁ የሱ መሆኑን ሲነግረኝ ያንተ አይደለም ብዬ አምባጓሮ የማነሳ መስሎታል። ነገሩን ያላወኩ መስሎት ሲጨነቅ ሰንብቶ ይሆናል። ለነገሩማ እኔ ነበርኩ አስቀድሜ ጠማዛት የነበረብኝ። አበበች በተጋባን በ4 ወር ወለድኩልህ ስትለኝ ነበር ነገሩ ሁሉ ያለቀው። አበበች ከአራስ ቤት ስትወጣ የነገር አባታችን ባሉበት 80ው ተቀደደ። ይህንንም ያደረገችው ራሷ አበበች ነበረች። ትንሽ ቆይታ ደግሞ እንዲህ አለችኝ። ልጁ ሲገረዝ የአይን አባት የምትሆነው አንተ ነህ። እሺ ብዬ ተቀበልኩ። መቼም የወለደችው ልጅ ወርቅ ይመስላል። ልጅ ስለምወድ በልቤ ምን ነው የኔ ልጅ በሆነ ኖሮ ብዬ ሳልቀና አልቀረውም። አባቱ እየመሰልኩት ነው መሰለኝ። ባየኝ ቁጥር ወደ እኔ እየተንጠራራ ያለቅሳል። እናቱ የምትሰራውን ሁሉ ቢያውቅ ኖሮ እንዴት ይስቅ ነበር። በመሃሉ ዘመድ ተብዬው ባል አይሉት ውሽማ አበበችን ጥሏት ጠፋ። ለምን የልጁ አባት እንደጠፋ በጠይቃት በመውለዷ ጥሏት እንደጠፋና ሁለተኛ እንደማይፈልጋት በሐዘን ነገረችኝ። እኔ ሲጥልብኝ ልጅ ወዳለሁ። ያበበችን ልጅ በተለይ በጣም እወደዋል። እሱም እንደሚወደኝ ያውቃለሁ። እንደ አባቱ ነው የሚያየኝ። እሱ ታዲያ ምን አጠፋ? እናቱ የሚሆን መስሏት ያደረገችውን አደረገች፣ ሳይሆን ቀረ። ታዲያ ሕፃኑ እኔን ቢያፈቅርና እንደ አባቱ ቢያየኝ እኔም በወደውና እንደ ልጄ ባየው ምን ጥፋት አለበት? መቼስ ልጅ በእናቱ ስህተት ተጠያቂ ሊሆን አይችልም። አንድ ቀን ታዲያ እናቱ እግሬ ላይ ወድቃ ለፈጸመችው ስህተት ሁሉ ይቅርታ እንዳደርግላት ተማጸነችኝ። ምንም ስህተት እንዳልፈጸመች ሳረጋግጥላት መቼም ሳይገርማት አይቀርም። ልጁን ከመውደድ የተነሳ ግማሽ ሊትር ወተት ተከራይቼለታለሁ። የገረመኝ ነገር ቢኖር አበበች የልጇን አባት ስም በእኔ ስም ማስጠራቷ ነው። በረከት አስቻለው ብላ ጠራችው። ምናልባት ውለታ የዋልኩላት መስሏት ያንን ለመክፈል ብላ ያደረገችው ይሆናል። መቼም ካሁን ወዲያ ያንተ ልጅ ነው ብላ እንደማትከሰኝ የታወቀ ነው። ብትለኝስ ምን ቸገረኝ? አሳድገዋለሁ። የመስሪያ ቤት ባልደረቦቼ የደረሰብኝን ሁሉ ስለማያውቁ አሁንም ይቀልዱብኛል። ዝምታ መቼ ነው ሚስት የምታገባው ብለው ይጠይቁኛል። አለቃ በበታችሁ ማፌዝ ሲተው እላቸዋለሁ። ዝምታ መቼ ነው ትዳር የምትይዘው ይሉኛል ደግሞ። ተንኮልና መሰሪነት ሲያበቃ፣ የመንግስት ገንዘብ መዝረፍ ሲቀር፣ ጉቦ መብላትና አድሎ ሲያበቃ፣ ሚስት በባሏ ላይ ማመንዘሯን ስትተው፣ ወንዱ የወለደውን ልጅ ሲያሳድግ ብዬ መልስላቸዋለሁ። አሁንስ ዝምታ አፍ አወጣ ብለው
የምቀልድ እየመሰላቸው በሳቅ ይሞታሉ። ማን ያውቃል፣ ትንሽ ቆይተው ደግሞ ሌላ የቅጽል ስም ያወጡልኝ ይሆናል። አንዳንድ ጊዜ ዝምታ ከንግግር በላይ ተደማጭ ቢሆን መልካም ነበር እያልኩ አስባለሁ። ሰሚ ቢያገኝ ኖሮ የኔ ዝምታ ከንግግር በላይ በተሰማ ነበር። አሁንም ቢሆን ዝምታዬ ቢገባቸው ይግባቸው፣ ባይገባቸው ምን አደርጋለሁ? እንደነሱ ግን አልሸክትም። ምን ያደርጉኛል? ያው እንደለመዱት ይስቁብኛል እንጂ ከነሱ የዕድሜ ልክ ልፍለፋና ከኔ ዝምታ የትኛው ተሽሎ ይሆን? አንዱ በአንዱ ሲስቅ ጀንበር ትልቅ አሉ። በመጨረሻ የሚስቀው በደንብ እንደሚስቅ ግን እርግጠኛ ነኝ።